በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያለ ጭንቀት መኖር። ጸሐፊ መምህር የሺጥላ፣ ተራኪ ጽጌ ማርያም። እነሆ ምዕራፍ 1። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቪዲዮውን ይጀምሩት። ያለ ጭንቀት የመኖር ምስጢር። ብስጭት አለያም ጭንቀት ምንድን ነው? ከእናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚቻለው ማን ነው? ማቴዎስ ምዕራፍ 6 ቁጥር 2። በዚህም በ12ኛው ክፍለ ዘመን ከተያዙበት በሽታ ለመፈወስ ወደ ተለያዩ የጤና ተቋማት የሚሄዱት ሰዎች ብዙዎች ለሕመማቸው የሕክምና እርዳታ ሳያገኙ ራሳቸውን እንዲረዱ ብቻ ተነግሯቸው ችግራቸውን ጭንቀትን ነው በመባል ወደ ቤታቸው እንዲመለሱ የሚያደርጉ ጥቂቶች አይደሉም። ብዙ ሰዎች ራሳቸውን እስከ መግደል የሚያደርሳቸው ነገር ቢኖር ይኸው ብስጭት ወይም ጭንቀት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም በዚህ ዓለም እየተመላለሰ በሚያስተምርበት ዘመን አብይ ጥያቄ ያደረገው ስለምን ትጨነቃላችሁ? ማቴዎስ ምዕራፍ 6 ቁጥር 28 የሚል ነው። በመሆኑ ጭንቀት ምንድን ነው? በዚህ በአብይ ጥያቄ መልስም ከመስጠታችን በፊት ሁላችንም ልንሰማቸው የሚገቡ ቁም ነገር አለ። ይህም ጭንቀትም ከሕይወታችን ውስጥ የሚያስወግዱልን ነገር ተገቢና የሚቻል መሆኑ ነው። ለሚያምን ሁሉ ይቻላል። ማር ይስሐቅ ምዕራፍ 9 ቁጥር 23። ጭንቀት ማለት ሰዎችን ከተገቢ ስጋትን ውጭ የሚኖራቸውን ጤናማ ያልሆነ ሀሳብ ነው። ይህ ማለት ደግሞ እግዚአብሔር ራሳችንን ከአደጋ እንድንጠብቅ ጥንቃቄዎችን እንድንሆን ከሰጠን በውስጣችን ካለው ተፈጥሯዊ ስሜት ውጭ አግባብነትን የሌለው ስጋት ነው። ጭንቀት የሚለው እንግሊዘኛ ቃል ዌር የመጣው ከአንጎል ሳክስም ሲሆን ቀጥተኛ ትርጉሙ መታነቅ ማለት ነው። ይህ ማለት ብዙ ሰዎችም ለጉዳትም የሚያደርስ ጭንቀት ይታነቃሉ። ደግሞ ከአእምሯቸው ልንመልሳቸው የማንችላቸው አለያም አግባብ ባልሆነ ጥያቄዎች ተሞልቶ ነፍሳችን እስክትታነቅ ድረስም በውስጣችን የሚተረማመስ ውል የሌለው ሀሳብ ጭንቀት አለያም ብስጭት ልንለው እንችላለን። ይህንን ማረጋገጫ በዚህ ምዕራፍ ልናቀርብ እንወዳለን። ያለ ጭንቀት የመኖር ጥበብ በምናስብበት ጊዜ ማድረግ ከሚኖርብን ነገሮች አንዱ ትዕግስት በተላበሰ መረጋጋት ውስጥ ራስን ማሳለፍ ነው። ያን ጊዜ ከጎናችን የሚለውና ምናልባት ከእኛ ጥላችን ያህልም እንኳን የማይርቀው ጭንቀት በአስፈሪ ገጽታው ካጠገባችን እናገኘዋለን። ምናልባትም አሁን በዚህ ቅጽበትም ይህንን ምዕራፍ እያነበቡ ባሉበት ቦታ ከእርስዎ ጋር የሀሳቡ 1/4 ተቆጣጥሮ ሊሆን ይችላል። ከዚህ አንዱ ጊዜ ለነገሮቻችን መፍትሄ የሚመልስልን ደማችንን በአካባቢያችን ቦታ አለያም በጊዜ ሳይወስን እየተከታተልን በስራ ብዛት የደከመውን አካልን በዚህ ወዳጅን መስለን ጠላታችን የዛለውን ሕሊናችን ለማሳረፍ ለመተኛት ወደ አልጋው ሲሄዱ መኝታ ቤት ተከትሎት ይገባል። ካጠገቡም በመሆን ለረጅም ጊዜ እንቅልፍ አሳጥቶ አይኖትን በኮርኒስ አለያም በግድግዳ ላይ ተክለው እንዲቆዩ ያደርጎታል። መቼም ከመተኛት በፊት በእግዚአብሔር ፊት ለጸሎት መቆም አሁን ባሉበት ሁኔታ የማይታሰብ ነው። ይህ ደግሞ ለጭንቀት መሰልጠን ልዩ አጋጣሚ ነው። ሲነጋም ከእንቅልፎ ሲነቁ በመጀመሪያ አጠገቡ ያገኙት ጭንቀትን ነው። ብዙዎች ወደ ቢሮ ወደ እንግዳቸውም እንዲሁም ወደዚህ ከተሰማሩበት የስራ መስክም ሲሄዱ ጭንቀትን ይከተላቸዋል። ከዚያ በስራ መስኮቻቸው ቀኑ ሙሉ ሳይለያቸው ይውላል። አንዳንድ ጊዜ ከጓደኛው ጋርም ተነጋግረው በስራ የዛለ ሰውነተው ዘና ለማድረግ ወደ አንድ መናፈሻ ስፍራ ከዋጋ የሚገመት ክፍያ ከፍለው ሊገቡ ይችላሉ። ነገር ግን ከጓደኞቹ ጋር በመጫወትና ዘና ማለት እንደጀመሩ እርስዎ ለትራንስፖርት ያወጡትን ወጪም ሳያወጣና ወደ መናፈሻ ለመግባት ሳይቸገር ከእርስዎ በመቀመጥ እዚያ ሁሉ አልፎ ካጠገቡ
ጭንቀት ያገኙታል። ጌታችን ኢየሱስ ክርስቶስ እንዳስተማረው በመጨነቅ ማንም በቁመቱ ላይ አንዲት ክንድ መጨመር አይችልም። ምክንያቱም ጭንቀት ስራ ለመስራት የማይችል ኃይል ነው። እንዲህ ስንል የተጨናነቀውን ፍላጎት የማያሟላ አለያም ለችግሩ በመፍትሄ የማያገለግለው ይልቁንም አእምሮ እረፍት ነስቶ ጉልበቱን አዝሎ አብረክርኮ የሚጥል ተገቢ ያልሆነ ሸክም ማለታችን ነው። ከዚህ በታች የተጠቀሰው አንድ ምሳሌ ከልባችሁን እናስተውል። አንድ ሰውነቱ የፈረጠመና ከአቅሙ በላይ የሚውል ኩንታል የተሸከመ ጎልማሳ ምናልባት ሸክሙን የተሸከመበት መነሻ የሚያውቅ ቢሆንም እንኳን መዳረሻውን ግን ያልተነገረለት ረጅም ኪሎ ሜትር ለመጓዝ ቢነሳ ወሰን በሌለው ጉዞ ኃይል ሁሉ እየተሟጠጠ ይሄዳል። ሸክሙንም ከራሱ ላይም አሽቀንጥሮ እንዳይጥለው በራሱ ኃይልም እስኪያጣ ድረስም። ስለዚህም የዚህ ሰው መጨረሻ መገመቱ አያዳግትም። በጫንቃው ላይ ያለው ኩንታል አወለጋግዶ ከጣለው በኋላ በገዛ እጁ የተሸከመው ሸክም ተጭኖ ሊገለው እንደሚችል ነው። በዓለማችን አያሌ ሰዎች ይህንን ይመስላሉ። የእምነት ጉድለት አጥተው አለያም የእምነት ጉልበትም ዝሎ ከተሸከሙት የጭንቀት ሸክም ክብደትም የተነሳ ወደ ሞትም የሚያመራ አለያም የሕይወታቸውን አቅጣጫ የተዘባባቸው ብዙ ናቸው። እንዴት ያለ ጭንቀት መኖር እንደሚቻል የሚያስቡና ሸክማቸውንም የሚጥሉበት ስፍራ በመፈለግ የሚዋትቱ በቅዱስ ወንጌልም እንዲህ ተጽፏል። እናንተ ደካሞች ሸክማቸው የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ማቴዎስ ምዕራፍ 11 ቁጥር 28። እንግዲህ ይህ ጌታችን የተናገረው ቃል ለእረፍት ዋስትና እናደርግ። በዚህ በታችም የተገለጡት ጭንቀትን ማሸነፍና ያለ ብስጭት የመኖር ዘዴን የሚገልጡ ነጥቦችን በስራ ላይ ለማዋል ኃይል እንዲኖረን ይህንን ታላቅ እረፍት አምላካዊ ጥሪ ልንሰማ እንገደዳለን። ከዚህ በኋላ ጭንቀትን ካሸነፍን ያለ ብስጭት የመኖር ከሆነ ሕይወታችን ደስታና እርካታ የተሞላበት ትሆናለች። በተረጋጋና ሰላማዊ ሕይወትን ያለ ምሬት ቆጥቦ መኖር እንችላለን። ይህ ማለት ደግሞ ጭንቀትን ከሚያመጣቸው መዘዞች ለማምለጥ አማራጭ የሌለው መንገድ ነው። ምዕራፍ 2 ይቀጥላል። 8ቱ የጭንቀት የሚፈጥሩ ነጥቦች በሚል በምዕራፍ 2 እንገናኛለን። ለአሚናሆ ማርያም ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የወደፊት ቤተሰቦቻችን እንዲሆኑና የተለያዩ ደስ የሚሉ ለውስጥ ሰላም እረፍት የሚሰጡ ምርጥ መንፈሳዊ መጽሐፍቶችን ወደ እናንተ ይዘን እንቀርባለን። ታዲያ እናንተም የቻናላችን ተከታይ በመሆን ቪዲዮውን ላይክ አድርገው ለብዙ ምዕመንና ለተጨነቁ ሰዎች እንዲደርስ ያደርጉ።